ሰላምና ጸጋ ለሁላችሁ ይሁን። ዛሬ አብረን የምናየው የእግዚአብሔር ቃል ክፍል ዘፍጥረት ምዕራፍ 1 ጀምሮ ያለውን ስለ ሰው ነው። ሰው ማን ነው የሚለውን የምናይ ይሆናል። ስለዚህ እስከ መጨረሻው ይህን ቪዲዮ ተከታተሉ። ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ኮመንትም ጻፉ። አስተያየት ካላችሁም መጻፍም መደወልም ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ስለዚህ እስከ መጨረሻው እንከታተል። አሁን ወደ ቀጥታ ወደ መልእክቱ እንሄዳለን ማለት ነው። ሰው ማን ነው? አሁን እንግዲህ በምድራችን ላይ እና በተለያየ ዘመንም ስለ ሰው ብዙ ማብራሪያና ብዙ ትምህርቶች ሲሰጡ እናያለን። ሰው ማን ነው የሚለውን እና ስለ ሰው የተለያየ አስተምሮ አለ ማለት ነው። ደግሞ አስተምሮውንም የሚሰጥ ራሱ ሰው ነው እና ትክክለኛው የሰው ማንነት መታወቅ አለበት። ሰው እንዴት ተፈጠረ? ሰውም የመፈጠሩም ዓላማ ምንድነው? ሰው በምድር ላይ ሲኖር ለምን ዓላማ መኖር አለበት የሚለውን አብረን የምናየው ይሆናል። አሁን ቀጥታ ወደ መልእክቱ እንሄዳለን። ስለዚህ እግዚአብሔር ቃል ሲናገር በዘፍጥረት ምዕራፍ 1:26 ላይ እንደዚህ ይላል፣ ሰውም በመልካችን እግዚአብሔርም አለ ይላል። ሰውም በመልካችን በምሳሌያችን እንፍጠር አለ። እግዚአብሔርም አለ፣ ሰውም በመልካችን በምሳሌያችን እንፍጠር ይላል። ስለዚህ ሰው የተፈጠረው በእግዚአብሔር መልክና አምሳል ነው ማለት ነው። ስለዚህ እንፍጠር ስለሚል እግዚአብሔር ሰው የተፈጠረ ፍጡር መሆኑን አንደኛ የሚያሳይ ነው። ሌላ ደግሞ እግዚአብሔርም አለ ሰውም በመልካችን በምሳሌያችን እንፍጠር ሲል ሰው ባለቤት አለው ማለት ነው። ባለቤቱም ራሱ እግዚአብሔር ነው። ስለዚህ ሰው የእግዚአብሔር እጅ ስራ ነው ማለት ነው። ሰው የእግዚአብሔር እጅ ስራ ነው ማለት ነው። ስለዚህ ሰውን የፈጠረው ራሱ እግዚአብሔር እንደሆነ እግዚአብሔር ቃል ይናገራል። ሌላ ደግሞ እግዚአብሔር ሰውን ሲፈጥር ከሌሎች ፍጥረታት በተለየ በምሳሌያችን እንደ አምሳላችን እንፍጠር አለ። በመልካችን በምሳሌያችን እንፍጠር ሲል እግዚአብሔር ሰውን ሲፈጥር በራሱ መልክና አምሳል ፈጥሯል ማለት ነው። ይሄ ሰው በራሱ አምሳልን እግዚአብሔር ሰውን በመልኩና በአምሳሉ የፈጠረው ክቡር ፍጡር ሲሆን ይሄ የእግዚአብሔር መልክና አምሳል ማለት ምን ማለት ነው? እግዚአብሔር መልክና አምሳል ማለት እግዚአብሔር በራሱ ነው የመሰለው ሰውን እንደ መልካችን እንደ ምሳሌያችን ሲል እግዚአብሔር ከራሱ ለሰው ያጋራው ባህሪ አለ ማለት ነው እንጂ እኛ አፍንጫችን፣ ቁመታችን፣ ፊዚካል አካላችን እግዚአብሔርን ይመስላል ማለት ሳይሆን እግዚአብሔር ያጋራው ባህሪ አለ ማለት ነው ለሰው። ከዚህም ባህሪ ውስጥ እግዚአብሔር ቅድስናን አካፍሏል። ሰው ቅዱስ ሆኖ እንዲኖር የእግዚአብሔር መልካም ፈቃድ ነው። እግዚአብሔር ይህን ባህሪ ፈቅዷል። የመግዛትን ምክንያቱም እዚሁ ቃል ውስጥ ስናይ ሰው ምድርን እንዲገዛ ፍጥረታትን እንዲገዛ እግዚአብሔር ይህን ስልጣን ለሰው ልጆች ሰጥቷል ማለት ነው። ይህ የእግዚአብሔር ባህሪ ሰው የተጋራው የእግዚአብሔር ባህሪ ነው ማለት ነው። ሌላ ደግሞ ጽድቅን፣ እውነተኝነትን፣ ታማኝነትን፣ መልካም ማድረግን፣ ደግን፣ ፍቅርን ሰው የተካፈለው የእግዚአብሔር ባህሪ ነው ማለት ነው። ስለዚህ ሰው በእግዚአብሔር መልክና አምሳል ነው የተፈጠረው ሲባል ሰው ከእግዚአብሔር የተቀበለው ባህሪያት አሉ ማለት ነው። ይህ ሲባል ደግሞ ሰው ሁሉንም የእግዚአብሔር ባህሪ ያለው ፍጡር ነው ማለት ግን አይደለም። ምክንያቱም እግዚአብሔር ለሰው ያላጋራው ባህሪ የእግዚአብሔር ብቸኛ ባህሪ የሆኑ ደግሞ አሉ። ለምሳሌ እግዚአብሔር ለሰው የማያጋራው የእግዚአብሔር የራሱ ብቻ የሆኑ የመለያው የመለኮትነቱን የሚገልጽ ባህሪው ሁሉን ቻይነት፣ ሁሉን ማየት፣ በሁሉ ስፍራ መገኘት ይህ የእግዚአብሔር ባህሪ ነው። ሁሉም ማወቅ ይህ የእግዚአብሔር ባህሪ ነው። ሰው ሁሉን አያውቅም፣ በሁሉ ስፍራ አይገኝም፣ ሁሉን አይችልም ሰው። ስለዚህ ሰው ሊሚቴሽን አለው፣ ግን በእግዚአብሔር አምሳልና መልክ የተፈጠረ ሲባል ከእግዚአብሔር የተጋራው ባህሪ አለ ማለት ነው። ስለዚህ ሰው እንዴት እንደተፈጠረና የተፈጠረበትን ዓላማ እና የፈጠረውም አካል ማን እንደሆነ ማወቅ አለበት።
እንደምታውቁት በዚህ ዘመን ብዙ ስለ ሰው የሚሰጡ ብዙ አይነት አስተምሮች፣ ነፋሶች አሉ በእኛ ዘመን። ግን መጽሐፍ ቅዱሳዊ አስተምሮ ማወቅ አለብን። ከሚመጣው ወጀብና ከሚመጣው ከእግዚአብሔር ቃል ውጭ የሆነውን አስተምሮ ከዛ ለመጠበቅ የእግዚአብሔር ቃል ስለ ሰው ምን ይላል የሚለውን ማወቅ ያስፈልጋል። እግዚአብሔር ስም ይባረክ። ስለዚህ ሰው ወንድና ሴት ተደርጎ እንደተፈጠረ እግዚአብሔር ቃል ይናገራል። ዘፍጥረት ምዕራፍ 2 ቁጥር 7 ቁጥር 22 ላይ የእግዚአብሔር ቃል ይናገራል። ሰው እግዚአብሔር ከምድር አፈር ሰውን አብጅቶ የራሱን እስትንፋስ በአፍንጫው እፍ እንዳለ ሰውም ደግሞ ሕያው ነፍስ ያለው እንደሆነ እግዚአብሔር ቃል ይናገራል። ከአዳም አጥንት ደግሞ ወስዶ የወሰዳትን ሴት አድርጎ እንደፈጠረ ደግሞ እግዚአብሔር ቃል ይናገራል። ሰው ከምድር እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ከዛ እግዚአብሔርም አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት ይላል። ስለዚህ እግዚአብሔር ወንድና ሴትን ፈጥሯል ማለት ነው። ወንድና ሴትን እግዚአብሔር ነው የፈጠረው። እግዚአብሔር ስም ይባረክ። ስለዚህ ሰው ስጋ፣ ነፍስና መንፈስ ያለው ክቡር ፍጡር ነው ማለት ነው። አንዳንዶች እኛ መንፈስ ነን የሚሉ አሉ። ኖ፣ እግዚአብሔር ቃል እንደዚህ አይልም። አንደኛ ተሰሎንቄ ምዕራፍ 5:23 ላይ ነፍሳችሁ፣ መንፈሳችሁ፣ ስጋችሁ እግዚአብሔርን ይቀደሱ ይላል፣ ያለ ነቀፋ ይጠብቁ ይላል። ይሄ ነፍስ፣ ስጋ፣ መንፈስ የሚባለው ሰው በተለያየ የሰውን ክፍል መከፋፈልን ሳይሆን የሚያሳየው የሰውን ሁለንተና የሚያሳይ ክፍል ነው ይህ ክፍል። ስለዚህ ሰው በእግዚአብሔር አምሳልና መልክ የተፈጠረ ክቡር ፍጡር ነው። ፈጣሪውም ራሱ እግዚአብሔር ነው። ስለዚህ እግዚአብሔር ለራሱ ዓላማ ሰውን በክብር ፈጥሯል ማለት ነው። ወንድና ሴት አድርጎ እግዚአብሔር ሰውን ፈጥሯል። አንዳንድ አሁን አስተምሮዎች አሉ። እኛ አምላክ ነን፣ እኛ ትንንሽ እግዚአብሔር ነን፣ አሁን ደግሞ አሳድገውት እኛ ትልልቅም እግዚአብሔር ነን እያሉ ያሉት አስተምሮዎች አሉ በእኛ ዘመን። በጣም ልንጠነቀቅ ያስፈልጋል። ይሄ የቆየ አስተሳሰብ ነው፣ የቆየ አመለካከት ቢሆንም በሀገራችን በኢትዮጵያ ደግሞ እንደ አዲስ እየበቀለ እንደ አዲስ እየሰፋ ያለ ብዙ ትውልዶችን እያጠፋ ያለ ነገር ነው። ቤተ ክርስቲያን ልትነቃና ልታወግዝም ይገባል። እነዚህን ሐሰተኞችና የሐሰተኛው መልእክተኛ የሆኑትን ሰዎች መድረክ የሚጋብዙትንም ማውገዝና ማስተማር መቅጣት አለባት ቤተ ክርስቲያን። ይሄ አደገኛ ትምህርት ነው። ምክንያቱም ሰው የተፈጠረ ፍጡር ነው። የፈጠረው ደግሞ እግዚአብሔር ራሱ ነው። ለእግዚአብሔር ክብር የተፈጠረ ክቡር ፍጡር ነው ሰው፣ ወንድና ሴት ተደርጎ የተፈጠረ መንፈስ፣ ስጋ፣ ነፍስ ያለው እግዚአብሔርን ለማገልገል እግዚአብሔርን ፈቃድ ለማድረግ ለእግዚአብሔር ክብር የተፈጠረ በእግዚአብሔር ዓላማ የተፈጠረ ክቡር ፍጡር ነው ሰው። ስለዚህ ሰው ክቡር ነው። በእግዚአብሔር ሰው ከእግዚአብሔር ጋር አምጾ በእግዚአብሔር ላይ አምጾ ከመውደቁ በፊት ሰው ከእግዚአብሔር ጋር ግንኙነት ያለው ህብረት የሚያደርግ እንደሆነ የእግዚአብሔር ቃል ይናገር። ሰው የእግዚአብሔርን ድምፅ የሚሰማ ከእግዚአብሔር ጋር ህብረት ያለው እንደሆነ የሚያሳይ ነው። ምክንያቱም በኤደን ገነት መጥቶ እግዚአብሔር ድምፁን ያሰማቸው ይነጋገራል፣ ከነሱ ጋር ይነጋገር ነበር። ሌላው ደግሞ ሰው ቅድስና የነበረው ወደ እግዚአብሔር ያለምንም መከልከል የሚቀርብ ከእግዚአብሔር ጋር ህብረት ያለው ክቡር ፍጡር ነው ሰው እና መልካም ነበረ። ሰው በኤደን ገነት ይኖር ነበር። እግዚአብሔር ባስቀመጠው ስፍራ እግዚአብሔር የሰጠውን አደራ እየጠበቀ ሰው ከመውደቁ በፊት የሚኖር ክቡር ፍጡር ነው። ስለዚህ ሰው በጣም የከበረ ለእግዚአብሔር ዓላማና ለእግዚአብሔር ፈቃድ የተፈጠረ እግዚአብሔርንም ማምለክ እግዚአብሔርንም መታዘዝ የሚገባው ክቡር ፍጡር ነው ሰው እንጂ ሰው አምላክ አይደለም። ሰው የተፈጠረ ክቡር ፍጡር ነው። እኛ አምላክ ነን፣ እኛ ትንንሽ ጌቶች ነን የሚሉት ከምድራችን ላይ በኢየሱስ ክርስቶስ ስም ይህ ሐሰት አስተምሮ የተጠረገ ይሁን።
ከቤተ ክርስቲያናችን ላይ ከነፋሱ ላይ ከኢትዮጵያ ነፋስ ላይ በኢየሱስ ክርስቶስ ስም የተጠረገ ይሁን። ቤተ ክርስቲያን ልትነቃ ይገባል። የኢትዮጵያ አብያተ ክርስቲያናት ህብረት ይሄን ሊያወግዝ ይገባል። የኢትዮጵያ ካውንስል ይሄንን ሊያወግዝ ይገባል። ዝም ማለት ቸል ማለት የለብንም። ምክንያቱም ነገ የእያንዳንዳችን ቤት እያንኳኳ መምጣቱ ማይቀር ነው። ዛሬም ብዙ ነገር እያየን ነው። እግዚአብሔር የተባረከ ይሁን። እግዚአብሔር ትውልድን እያስነሳ ስላለ ይሄን የሚቃወሙ የሰው ስም መጥቀስ ስላልፈለግኩ እንጂ ለምሳሌ እንደ አቤል አቡና ይሄን የሚቃወሙ ብዙ ሰዎች ስማቸውን አሁን ጠቅሼ ማልጨረስ ብዙ ወጣቶች አሉ ይሄን የሚቃወሙ ብዙ የሐሰት ልምምድን የሚቃወሙ ነገር ግን ሰው እንደ ጨዋሂ እንደ ተራ ነገር ያያቸው ግን እግዚአብሔር ግን እንደ እግዚአብሔር ቃል ግን ለእግዚአብሔር ቃል ግን የወገኑ ብዙ ጀግኖች አሉ። በተለይ መሪዎች ግን ይሄንን መቃወም አለባችሁ። ይሄን መከላከል አለባችሁ። እስከ መቼ ነው ዝምታ? እስከ መቼ ነው? እኛ ክርስቶስ ነን። እኛ ከክርስቶስ ጋር እኩል ነን። እኛም የእግዚአብሔር ልጅነትና የኛ ልጅነት አንድ ነው የሚሉ እኛም አምላክ ነን የሚሉ አምልኮ የሚፈልጉ መመለክን የሚፈልጉ በምድራችን ላይ እንደዚህ አይነት አደገኛ እና ደፋር የሐሰት አስተማሪዎች ተነስተዋል። ሃይ የሚላቸው ስለሌለ፣ የሚቆጣቸው የሚገስጻቸው ስለሌለ፣ የሚያወግዛቸው ስለሌለ አሁን እንደፈለጉ የሚሆን እግዚአብሔር አደራ የሰጣችሁ ሰዎች ንቁ፣ ንቁ። ቤተክርስቲያን መንቃት አለባት። እግዚአብሔር ስም የተባረከ ይሁን። ስለዚህ ሰው በእግዚአብሔር ዘላለማዊ ፍቅር የተወደደ ፍጡር ስለሆነ እግዚአብሔር ሰው እንኳን ቢበድል ሰው እግዚአብሔር አልጣለውም፣ ፈጽሞ አልጣለውም፣ አልተወውም። አንድያ ልጁን ደግሞ ልኮ ሰውን እንደገና ወደ ነበረው ህብረት መልሷል እግዚአብሔር። ስለዚህ በልጁ በኢየሱስ ክርስቶስ አምነን አሁንም ህብረታችን ከእግዚአብሔር ጋር መቀጠል አለበት። እግዚአብሔር ስም ይባረክ። ስለዚህ ክርስቲያኖች ንቁ፣ ተጠንቀቁ። የመጣው ነፋስ ሁሉ እንዳይወስዳችሁ፣ ካገኛችሁት መዳን እንዳትጎሉ ተጠንቀቁ። የእግዚአብሔርን ቃል ማንበብና ለእግዚአብሔር ቃል መገዛት ጊዜ መስጠት ያስፈልጋል። እግዚአብሔር ስም ይባረክ። በጣም የሚያስፈራ ነገር ነው አሁን እየሆነ ያለው። ወገኖቼ ተጠንቀቁ። ጌታ ለጥፋት አልመረጠንም፣ ለሞት አልተመረጠንም፣ ለጥፋት አልተመረጥንም፣ ለህይወት ነው የተመረጥነው። እግዚአብሔር ዘመናችሁን ይባርክ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እግዚአብሔር ዘመናችሁን ይባርክ። ኮሜንትም ስጡ። ተባረኩ። ወዳችኋለሁ። ሻሎም